ኦኬ ታክቲከኞቹ አስማተኞቹ ሊያይ ስራሽን ትተሽ ነገር ትበያለሽ ምናምን እንዳትሉ እኔ ምንም ልል አልችልም። ሳምሪዬ ያው ሚዲያ ላይ ይዛችሁ ከመጣችሁ ሁላችንም የምንገባበት ነው ታውቃላችሁ። እሷ ቤት ሊጡ ከተቦካ ሊጡ እንጀራውን የምንጋግረው በጋራ ነው። ሚዲያ ላይ ይዛችሁ ከመጣችሁ ሚዲያ ላይ ነው እኛ መልስ የምንሰጠው። ካልፈለጋችሁ ግን ሚዲያ ላይ ለመምጣት ነው። እኔ ፐርሰናሊ አልጠላትም። እናቷ ናት እንጂ ልጅቷ እኮ ምንም አላደረገችም። እኛ እኮ ልጅቷን የምንጠላት በእናቷ ሂሳብ ነው። ያው እሷም ደግሞ የራሷን አቲቲዩድ የምታደርጋቸው ነገሮች ሰዎች እንዳያከብሯት እንዳይወዷት አድርጋለች። ይሄ ግን ያው ሳምሪ ትሰማለች ብዬ ስለማቅ እኔና እሷ ደግሞ ሆኖች ሀገር በጣም እንተዋወቃለን፣ በደንብ እንተዋወቃለን። ኤንዌይ ግን አዲስ ቦይፍሬንድ ነው። ዘፈኑ ትርጉሙ ገብታችኋል? ቀይሮ እኮ ነው ቤንዚል ቀይር ነው የሚለው እና ያው ኦብቪየስሊ ቀይር ያለው እያለቻችሁ ነው። የዘፈኑ ትርጉም ልጁ ይገባዋል። ይመቻችሁ፣ መልካም ፍቅር ብያለሁ። ግን አሁን ይሄ ልጅ አንቺ ጥሩ አፍቃሪ ልትሆኝ ትችያለሽ፣ እሱም ጥሩ አፍቃሪ ሊሆን ይችላል። ከእናትሽ አይን ይጠብቀው። የእውነቴን ነው። የኢትዮጵያ ሕዝብ አንቺ አገባሽ ተፋታሽ አይኖርልሽም። የቤትሽንም የልጆችሽንም የመኪናሽንም የቁጭ ብለሽ የምትበይበትንም ብር የሚከፍል አይደለም ምንም። ገባሽ? አንቺ ፊውቸርሽን የምታውቂ ሰው ነሽ። ነገር ግን አሁን ይሄ ልጅ ነገ እናትሽ ካልቀመስኩት እንዳትል እንደ ፋኒ በቀዳዳ ገላውን ሲታጠብ አይቼዋለሁ። ጩልጩላው አጭር ነው፣ ጩልጩላው ረዥም ነው፣ እኔም ካልቀመስኩት ብላ አልፋ ተርፋ የእሱን ቤተሰቦች ደግሞ እንዳታንቋሽሽብሽ አታሳይ። የምሬን ነው። እኔን ከሰማሽኝ እንደዚህ አዲስ የሚበላ ሰው ስልሽ ያው ያንቺ የሆነ ሰው አዲስ ስታገኝ በርሽንም መስኮትሽንም ቁልፍ ታረጊና ያ ዝም ብለህ እንትን ይላል። ዝም ብለህ ሸክሽክ የሚባል ዘፈን አለ። ዝም ብለህ ሸክሽክ የሚለውን ዘፈን ክፍት አድርገሽ አይሻልም? ሳምሪዬ ከእናትሽ አይን ያውጣልሽ። የእውነቴን ነው። ማንም ያንቺ ህይወት ውስጥ የሚገባ እርግጠኛ ሆኜ ነው የምነግርሽ አለ ከእናትሽ አይን ያውጣልሽ። ካልቀመስኩት፣ ካልዳሰስኩት፣ ካልዳበስኩት፣ ካላስተነፈስኩት ብላ እንደ ፋኒዬ እኔ ቆንጆ ጭንቅሎዬ ገብቶ የሆነ ይሄን ወይ ምንም አይደለም። ይሄ ልጅ ግን በእድሜው አይደለም የተመለጠው። በምቾትም ሊሆን ይችላል፣ በላጣ ስለሚያምርበትም ይሆናል። ብዙ ነገሮች አሉ። እኛ ምን አገባን? እንደፈለገ ከፈለገ አስታውኑ ለምን አይመጣም? ኬር ስለዚህ ከእናትሽ አይን ይጠብቅልሽ። የእውነቴን ነው። ሁሉም ሰው ቅር አይለውም። እኔ እንደውም ጠንካራ ሴቶች አደንቃለሁ። እውነት ጥሎኝ ሄደ ብለው እያሉ እያለቀሱ ልጄ እስኪያድግ ድረስ ብለው እድሜያቸውን በብቸኝነት ከሚጨርሱ ይልቅ ግን ያንቺ ያው ስላላደጉ ከባድ ሊሆን ይችላል ብዬ አምናለሁ። ባይዘዌ እንደ አድቫይዝ ለሁላችሁ ነው። የተፋታሽ ሴት ልጆች ያላትና ሲንግል ማም የሆነች ሴት ሲንግል ማም ልጆች ያሉት ነው መጥረስ ያለበት። ልክ ለልጆቹ ስሜት ያለውን ለልጆች ስለሚሰጥ እሷ ወይ እሱ ልጅ ያለው ከሆነ ግን ከባድ መሰላቸት ይመጣና ልጆች እንዲያረጉ የሚለው ቃል ይመጣ ሞር ይሰብራል። ስለዚህ ከእናትሽ አይን ይጠብቅልሽ ሳምሪ፣ ከእናትሽ አይን ይጠብቅልሽ። ቆንጂዬ ነው፣ ፍሬንድ ነው። ለወሬ አቤት ሄለን ሄደችላችሁ። አንዷ መታ እየተቀየጥኩ ነው እየተሰፋው ነው ትላለች፣ አንዷ መታ ተወዘውዛለች፣ አንዷ ትደምሳለች። እኔ ራሴ እንዳልቀየርባችሁ ፈጣሪ አንደበቴን ያዘው። ለማንኛውም የሚመችሽ ከእናትሽ አይን ይወጣልሽ።